godina Booranaa magaalaa Dubuluq jirra. Magaalaa kanatti waan hedduun ajaa'ibe tokko argee nama tokko kan afaan Oromoon beeyne hawaasa afaan Oromoo malee hin beeyne keessa qubatee hawaasa kana Qur'aanaan jijjiiruu nama danda'e. Yoo xiqqaate nama barataa 350 magaalaa tana keessa Qur'aana barsiisaa jiru. Nama sanii wal barraa na waliin tura. Assalaamu alaykum wa rahmatullahi wa barakatuh. Yooyya kam nagaa dhageenyi badhaadha ja'a warri Booranaa. Godina Booranaa keessatti argamna. Godina Booranaa magaalaa Dubuluq keessatti argamna. Waan tokko na ajaa'ibe. Inshallah waan san na wajja akka hordoftan barbaada. Obboleessi keenya kun nam afaan Oromoo illee beekuu miti. Dhufee godina Booranaa kana keessa qubatee jijjiirama guddaa magaalaa tana keessatti argamsiisee inshallah waan jiru tokko lama afaanuma isaatirraa adda baafanna. Isti natawaawaq kasama እንደምር بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم እንኳን በሰላም መጣችሁ ስሜ ነስረዲን ናስር እባላለሁ የመጣሁት ቅራት ላይ ነበርኩ አዲስ አበባ ነበርኩኝ ከአዲስ አበባ ነው ወደዚህ የመጣሁት አመጣጥህ እንዴት ነበር አመጣጤ ወላሂ ለቅራት ብዬ አይደለም ለማስቀራት ብዬ አይደለም የመጣሁት የአላህ Subhanahu Wa Ta'ala መንገድ ነው የአላህ Subhanahu Wa Ta'ala ፍላጎት ነው እንደ ዚያራ በመጣውበት ነው እንደ ስራ ቤት ጀምሬ እየሰራው ያለው ሰዎች እንግዲህ ካላስቀራህ ብለው ያዙኝ ለማስቀራት እኔ ምንም ያቀድኩት ነገር የለም ሀገሩንም ስሙንም አላቀውም የትም ቦታ መሆኑን አላቀው ቦረና መሆኑን ብቻ ነው በታቀ ቦረና መሆኑን ብቻ ነው ማቀውና ያክስቴ ልጆች ነበሩ እዚሁ በእነሱ ምክንያት ለዚያራ በመጣውበት ነው እንግዲህ አላህ Subhanahu Wa Ta'ala እንደፈለገ ያደርጋልና እዚህ አስሮ ያስቀራል ማሻአላህ መርከዙስ እንዴት ነበር የከፈታችሁት መርከዙ አሁን ነው እኮ መርከዝ የተባለው እንጂ መርከዝ የሚባል ነገር የለም እሺ መጀመሪያ ሰዎች ካላስቀራህልን ብለው አንዳንድ ሰዎች መሾር አደረጉና እንዴ ስላቸው ኡስታዞች ቀደምት ኡስታዞች ስላሉ እኔ ከነሱ ጋር መጋፋት አልፈልግም ከነሱ መጋጨት አልፈልግም እኔ የራሴ ነገር ነው እንጂ አልፈልግም ቢያ ያው ተመካክረው ከነሱም ከኡስታዞችም ጋር ተመካከሩና እንደዛ ከሆነ ደግሞ እኔ ከነሱ አልጋጭምና ለብቻዬ ነው የምፈልገው አልኳቸው እንግዲህ አንድ 5 ልጆች በካርቶን ላይ በከራይ ሆነን ጭቃ ቤት ነው ያው ፎቶውም አለ ጉርጓድ ውስጥ ነበር በካርቶን ላይ የተቀመጥነ ነው የጀመርነው እንግዲህ አንድ እያለ እየጨመረ አልহামዱሊላህ በአላህ ፍቃድ ሰዎች እዚህ ጋር መስጂዱም ተሰራ እና 3 ክላሶች የሆኑ ሰዎች ነየቱና ተሰሩ ሰዎች ወደ 7 ክላስ ነበር የነየቱት በአንዳንድ አለመግባባት የተነሳ ሰዎች አምሮአቸውን ቀየሯቸውና ወደ 3 ክላስ ቀየሯቸው በዛም የተነሳ ልጆች በጣም ሲበዙ መስጂድ ላይ የቀሩ ነበር በኋላ ደግሞ ወጣቶችም አሰባስቤ መሾራ ያደረኩ በድንገት አንድም ሳንቲም ሳይኖር ድንጋይም ራሱ የለም ዝም ብለው ወጣቱ ጀመረውና አልহামዱሊላህ ይሄው እንደምታውድ ኮሌጅ ይመስላል አሁን ስታውድ ትልቅ መርከዝ ሆኗልና በዚህ ሁኔታ ነው ምን ያህል ተማሪ ነው ያላችሁ አሁን አዳርም ጀምረናል ባላ ፍቃድ አዳሮችም አሉ አዳሮች 17 ተማሪዎች አሉ አጠቃ ተመላላሽ ተማሪ ደግሞ 350 ተማሪዎች አሉ ማሻአላህ 350 ተማሪዎች አሉ እስቲ መጨረሻ ላይ ያለህ መልእክት ምንድነው ተቃላይ ለሙስሊሙ ማህበረሰብ ለሙስሊሙ ያለኝ መልእክት እንግዲህ ዲን የሚገነባው በመተባበር ነው ወተዓወኑ ዐለል ቢሪ ወተቅዋ ነው በኸይር ነገር መተባበር ኤገሌ የሚለው ነገር ጥቅማችን ጣታችን አንስተን ለአላህ Subhanahu Wa Ta'ala ዲን ለቁርአን ምን ጨነቅ ነገር ከሆነ